ከዚህ ዓለም ሐሳብ እየወጣን ወደ እግዚአብሔር ፈቃድ ይህ ዓለም እንዳይቀርጻችሁ የእግዚአብሔር ፈቃድ ይቀርጻችሁ ነው። በልባችሁ መታደስ ተለወጡ፣ ይሄንን ዓለም አትምሰሉ። ዕለት ዕለት እየተቀረጽን ፎርም እየተደረግን ቅርጽ እየያዝን እግዚአብሔር ዘመናችንን እንደቀደመው እንደ ኦሪጂናል ማለት እንደቀደመው ማለት ዓመታትን አመልካች አይደለም። እንደቀደመው ማለት ያቺ ኦሪጂናል እግዚአብሔር ያሰባት ሐሳብ ወደዚያች ሐሳብ እግዚአብሔር እንዲያድሰን በሮሜ 12 በጳውሎስ ሐሳብ እርሱ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ይሄንን ዓለም አትምሰሉ ይላል። የእግዚአብሔር ፈቃድ አለ፣ በኋላ አሳያችኋለሁ። የእግዚአብሔር ፈቃድ የምትባላለች እሷ ዘመን አይደለችም። እሷ የእግዚአብሔር ኦሪጂናል ሐሳብ ናት። የእግዚአብሔርን ፈቃድ ዓለም ምሰሉ እንጂ ይሄንን ዓለም አትምሰሉ። ይሄ ነው ትእዛዙ። የእግዚአብሔር ፈቃድ በጎ ደስ የሚያሰኝ ፈትነን የምናውቀው ዓለም አለ። የእግዚአብሔር ስታንዳርድ አለ። የእግዚአብሔር ፈቃድ አለ። ለሕይወታችን የዚህ ዓለም ሐሳብ አለ። በዚህ መካከል ነው የምንኖረው። ጥሪያችን ይሄ ነው። በዚህ ዓለም ስንኖር ከዚህ ዓለም ሐሳብ እየወጣን ወደ እግዚአብሔር ፈቃድ ይህ ዓለም እንዳይቀርጻችሁ የእግዚአብሔር ፈቃድ ይቅረጻችሁ ነው። ይህንን ዓለም አትምሰሉ፣ የእግዚአብሔርን ፈቃድ ምሰሉ። መምሰል ማለት መቀረጽ ማለት ነው። ይሄኛው ዓለም እንዲቀርጻችሁ አትፍቀዱ፣ አትምሰሉ። ይሄ ፎርም አይስጣችሁ። ይሄ ዓለም ፎርም አይስጣችሁ። ምን ይባላል? ይሄ በውስጥ ማንነት መታደስ ይባላል። ይሄ ነው የመንፈስ መታደስ። ይሄ ነው መንፈሳዊ ታድሶ። ምንድን ነው? በዚህ ዓለም አልቀረጽም እያሉ ሞሬን ሞር የእግዚአብሔር ፈቃድ እንዲቀርጸን መፍቀድ ማለት ነው። እግዚአብሔር የጠራን ዕለት ዕለት እየተቀረጽን ፎርም እየተደረግን ቅርጽ እየያዝን ዕለት ዕለት አእምሯችን እየታደሰ ልባችን እየታደሰ ወደ እግዚአብሔር ፈቃድ እንድንጠጋ ነው እግዚአብሔር የጠራን። የማያቋርጥ የተሃድሶ ሕይወት ውስጥ ነው እግዚአብሔር ያስገባል። ግራጁዌሽን የለውም በዚህ ዓለም፣ ማብቂያ የለውም በዚህ ዓለም። 1 ዓመት 2 ዓመት 3 ዓመት እያለን ስንሄድ አሁንም ጥሪያችን አንድ ነው። ምን? ይህንን ዓለም አትምሰሉ፣ የእግዚአብሔርን ፈቃድ ምሰሉ። በልባችሁ መታደስ ተለወጡና እግዚአብሔር የመታደስ ዘመን ያርግልን። ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ሲል what is the motivation behind? አንዳንድ ጊዜ ምናልባት ትክክለኛ የሆነ አነሳሽ ምክንያት ስለማንይዝ ይሆን ወይ ቶሎ የምንዳከመው? አንዳንድ ሰው ስለ እንደዚህ አይነት የቅድስና የመለወጥ የመታደስ ሐሳብ ሲነሳ የሚያስበው በጣም በእውነት በጣም መቀደስ በጣም በቅድስና መኖር አለ፣ በጣም አለብን። ገሃነም የሚባል ነገር አለ፣ እሳት ውስጥ ወስዶ የአንዳንድ ሰዎች ሞቲቬሽን ፍርሃት ነው። ፍርሃት ያመነጨው የቅድስና ሙከራ ነው። በፍርሃት የሚከተሉ ሰዎች አሉ። የፍርሃት ቅድስና፣ የፍርሃት ኑሮ፣ የፍርሃት የፍርሃት ኢሞሽን። ወገኖች እሱ በምን ማለት ፍርሃት የሰውን ልጅ ኮምፕሊትሊ ሊለውጥ አይችልም። በልባችሁ መታደስ ተለወጡ፣ ይሄንን ዓለም አትምሰሉ። የትእዛዝ ማት ነው ያለው። ሰውነታችሁን ለእግዚአብሔር ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ። ይሄንን ሁሉ እምለምናችሁ ይላል፣ ይሄንን ታደርጉ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። የሮሜ ክርስቲያኖች ምንድናቸው? እግዚአብሔር የራራላቸው። የሮሜ ክርስቲያኖች ምንድናቸው? የእግዚአብሔር ርኅራኄዎችን ኤክስፔሪየንስ ያረጉ። ስለዚህ አሁን ጳውሎስ አርጉ ሲላቸው ሻንጣ የማያሽጉበት ምክንያት ሎክ እናንተ የእግዚአብሔርን ርኅራኄዎች ቀምሳችኋል። ኢን ላይት ኦፍ እነኛ ርኅራኄዎች ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። በልባችሁ መታደስ ተለወጡ። ምክንያቱም ኦልሬዲ እንድትነሳሱ የሚያደርግ ነገር እግዚአብሔር አድርጓል። በምን ቃል ትገልጸዋለህ ጳውሎስ? ርኅራኄ። ምንድን ነው ርኅራኄ? የማይመጥን ሰው፣ ለወደቀ ሰው፣ ለተስፋ ቢሱ የተገለጠ በጎነት ማለት ነው። ለሚመጥን ሰው የተከፈለ ክፍያ አይደለም። እኩያ ለሆነ ነገ መልሶ ይሰጠኛል ተብሎ ተስፋ ለተገባለት ሰው የተሰጠ አይደለም። ምንድን ነው ርኅራኄ? ችግር ውስጥ ጭንቁ ስላለ መልሶ መክፈል ለማይችል ለወደቀ ሰው፣ ለውዳቂ ሰው የተገለጠች ችሮታ ማለት ነው። የተሰጠች ብድር አይደለችም። የተሰጠች ደሞዝ አይደለችም። ምርጥነትን ታይቶ የተሰጠች ሽልማትም አይደለችም። ምርጥነት ለሌለው ለወደቀ ምንም ተስፋ ለሌለው ሰው እንዲሁ የተደረገ የተለቀቀ ስጦታ ምን ይባላል? ርኅራኄ ይባላል። የመጀመሪያው የተሃድሶ ኮንሴፕት፣ የመጀመሪያው የመታደስ ኮንሴፕት አቅጣጫው ወደ ላይ ነው። ሰው መጀመሪያ የሚታደሰው ወደ ላይ ነው። የመጀመሪያው የመታደስ ኮንሴፕት ምን ሁኑ ነው የሚለን? አምልኮን የተመለከተ ነው። አምልኳችን ከየት አገኘሁት? ይኸው ጠቅላላ ቁጥር 1 እኮ ሽታው የአምልኮ ሽታ ነው እንዳለ። ወንድሞቹ ሰውነታችሁን ይኸው ጠቅላላ ይኸው እግዚአብሔርን ደስ የሚያሰኝ ይሄ እኮ አምልኮ ነው። ድሮ መስዋዕቱን እግዚአብሔር አሽቶ ደስ እንደሚሰኝ ደስ የሚያሰኝ ሕያው ቅዱስ መስዋዕት አርጋችሁ ለእግዚአብሔር አቅርቡ። የታደሰ አእምሮ፣ እየታደሰ ያለ ሕይወት
እየታደሰ ያለ አስተሳሰብ ማለት ምን ማለት ነው? ከዚህ ዓለም እየተላቀቀ ራሱን፣ ሰውነቱን፣ ማንነቱን ሕያው ቅዱስ መስዋዕት እግዚአብሔር የሚደሰትበት ሕያው መስዋዕት አድርጎ ለእግዚአብሔር ማቅረብ። እታችን ሊሊ አንድ አስደናቂ መዝሙር አላት። በተሰማሁት ቁጥር ያንቀጠቅጠኛል። አላገኘሁም ፈልጌ ፈልጌ ላንተም ሰጠው መስዋዕት አርጌ ራሴን ሰውነቴን መሰዊያው ላይ ላኑርልህ ያውና ደስ የሚያሰኝ ቅዱስ መስዋዕት ይሁንልህ። ወገኖቼ እግዚአብሔር ይጠራችኋል። እየታደሰ ወደሚኖር ህይወት እግዚአብሔር ይጠራናል። ያለማቋረጥ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ወገኖቼ ተሐድሶ ሲጀምር ከአምልኮ ነው የሚጀምረው። ምን ማለት ነው? አሁን ኤልያስ እሳት አወረደ የሚለውን ብቻ ነው የምናነበው እኛ። ግን እግዚአብሔር እሳት ወረደች። ግን በነበረው ያ ትግልና ፍትጊያ ከዚህ ዓለም ጋር የነበረው ፍትጊያ ከባል ነቢያት ጋር በነበረው ያ ትግል ያ እንወራረድ ኤልያስ እኮ መጀመሪያ ያደረገው የሚለው በቃ እነኛን ድንጋዮች ሰባስቦ 12 ድንጋዮች በእስራኤል ነገዶች ቁጥር የእግዚአብሔርን መሰዊያ ፈርሶ የነበረውን የእግዚአብሔርን መሰዊያ ሰራ። ፈርሶ የነበረ የእግዚአብሔር መሰዊያ ይሰራ። የዚህን ዓለም እየመሰለ የመጣው አምልኳችን የዚህን ዓለም እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ ሳይሆን እኛ ራሳችንን ደስ የሚያሰኝና በቃ ለህሊናችንና ኮንሸሳችንን ደስ ለማሰኘት ጣል የምናረጋት ከዛ ህይወት እንውጣና ሕያውና ቅዱስ ደስ የሚያሰኘው ለእግዚአብሔር የሚሆን መስዋዕት እያደረግን ስናቀርብ እሱ ነው የአምልኮ ተሐድሶ ማለት። ነገር ሁሉ የሚጀምረው ከሱ ስለሆነ በልባችሁ መታደስ ተለወጡ። ይህንን ዓለም አትምሰሉ። እግዚአብሔር የራራልን እኛ ራሳችንን በመስጠት የምናከብርበት ዘመን ውስጥ እግዚአብሔር ያስገ